እዚህ ጋር እንደምትመለከቱት እንግዲህ ዛሬ ማስተርስ ሬጅስትሬሽን ወይም የምዝገባ ፕሮግራም በጣም ያስቸግር ነበር የዋለው። አሁን እንግዲህ ከተወሰነ ደቂቃዎች በኋላ ሙሉ ብሎ መስራት ጀምሯል ማለት ነው። እንግዲህ ስክሪን ላይ እንደምትመለከቱት ዩቲዩብ ላይ በሌላ ቪዲዮ የሰራሁት ቪዲዮ አለ። እሱ ላይ በጣም ብዙ ጥያቄ ተነስቶ ነበር። የሚገርማችሁ ነገር እንግዲህ ያ ጥያቄ እንግዲህ ሙሉ በሙሉ አንድ በአንድ እየመለስኩ ነበር። አሁን ደግሞ ሙሉ በሙሉ እንግዲህ ቴሌብር ላይ መስራት ጀምሯል ማለት ነው። እንግዲህ ወዲያው ቪዲዮ እንደሰራው የሰራሁት ቪዲዮቹ እንግዲህ ጥያቄው ሳይፈታ በትክክል እያሞላን ስንሄድ መጨረሻ ላይ ፔመንት ቢል ኖት ኖርማል የሚል አይነት ነገር እየተለቀቀ ነበር። ይህ ችግር እንግዲህ የተከሰተው በቴሌብር እና በትምህርት ሚኒስቴር መካከል ላይ ያለው የሊንክ ኮኔክሽን ላይ የተፈጠረው የቴሌብር ኮኔክሽን ችግር ነበር። አሁን እንግዲህ ሙሉ በሙሉ ተፈተው ሙሉ በሙሉ መስራት ጀምሯል ማለት ነው። እንግዲህ ያልተመዘገባችሁ ካላችሁ እንግዲህ ሙሉ የሰራሁት ቪዲዮም አለ። ከዛ ካስፈለገ እንግዲህ ከዚህ ቪዲዮ ቀጥሎ ደግሞ የምታዩት ይሆናል ማለት ነው። እንግዲህ ይሄን ስቴፕ እናንተ እየተጠቀማችሁ ሙሉ መመላት የምትችሉበት ይሆናል ማለት ነው። እናንተ ግን ያልተገባችሁ ነገር ካለ የቸገራችሁ ነገር ካለ ምንም ሳትቸገሩ ምንም ሳትፈሩ ኮሜንት ላይ ብትጽፉ እንግዲህ ሙሉ መልስ ለእናንተ እኔ መልስላችሁ ይሆናል ማለት ነው። ምክንያቱም እንግዲህ በዚህ ቀን የሚያልቅበት እንትን ላይ እንግዲህ ሳትቸገሩ ሊያልቅ ስለሆነ ሊተሳቁት ይቻላችሁ ማለት ነው። ይሄ ነገር እንግዲህ ማወቅ ያለባችሁ እንግዲህ ይሄ ቪዲዮ የሚጠቅማችሁ ለአሁን ብቻ ሳይሆን ቀጣይ ሁሉም ዙር ላይ የሚደረጉ ምዝገባዎቹ ላይ ትምህርት ሚኒስቴር እስከሚቀየር ድረስ ይሄን እንግዲህ መጠቀም እንደምንችል ይታወቃል ማለት ነው። ከዚህ ቪዲዮ ቀጥሎ እንግዲህ በፍጥነት እንደተደረጋችሁ መዝገብ እንደምትችሉ እናንተ ማስያችሁናል። ቀጥታ ወደ ቪዲዮ እንገባለን። ይሄን ብቻ ነገር ሁሌም ስለሚጠቅማችሁ ላይክ እና ሳብስክራይብ ያደረጋችሁ ካላችሁ አሁንም ሳብስክራይብ ላይክ በማድረግ ቪዲዮን ጀምሩ። ሀሳብ አስተያየት የተመቻችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ቪዲዮ እንገባለን። ጋት ኤግዛም ሊንክ ነክታችሁ መግባት የምትችሉበት ማለት ነው። ሊንኩን ደግሞ አንድ ጠቅ እንዳደረጋችሁ ቀጥታ የምትመዘገቡበት ፕላትፎርም ወይም የምትከታተሉበት የዚህን ቅደም ተከተል እናንተ ስለሚያመጣላችሁ እሱን ደግሞ ቀጥታ ነክታችሁ እንደዚህ መግባት ይቻላችሁ ማለት ነው። ቬሪፋይ የምታደርጉበትን የፋን ነምበር ይጠይቃችኋል ማለት ነው። የፋን ነምበር ቀጥታ እዚህ ጋር ቁጥሩን ታስገባላችሁ። ቁጥሩ ፋይዳ ያለን ከዛ ደግሞ ኮንቲኒው ሬጅስትሬሽን ዊዝ ፋይዳ ቁጥር እዚህ ጋር አውተንቲኬት የሚያደርጉበት ፋን ነምበር ናቸው። እሱ ቁጥር ደግሞ ካስገባችሁ በኋላ ዳይሬክት ያደርግና እናንተ ፎቶ ያመጣል። ትክክለኛ እናንተ መሆኑን ቼክ የምታደርጉበት ቦታ ላይ ፕሮፋይል ያመጣላችኋል። ሎ ብላችሁ መፈቅዳችሁ ማለፍ አለባችሁ። የራስን ስላመጣልኝ ነው ፕሮፋይሉ ማለት ነው። የራስን ፎቶ እና ስልክ ቁጥር፣ ኢሜይል እና ሁሉ ነገር መረጃ ያመጣል። እዚህ ጋር ኮንታክት ኢንፎርሜሽን ኢሜይል ታስገባላችሁ። ይህን እንዳትረሱ። መጀመሪያ የነበረው ኢሜይል ታስገባላችሁ። ኮንታክት ስልክ ቁጥር ታስገባላችሁ። ፕሮግራም በምን መማር እንደፈለጋችሁ ታስገባላችሁ። መምረጥ ያለባችሁ ዩኒቨርሲቲ ጭምር እዚች ጋር ነው እንግዲህ የምንመርጠው መፈተን የምትፈልጉበት ዩኒቨርሲቲ ጭምር ጋር እዚህ ጋር እንግዲህ ማስተርስ ፕሮግራም ብዬ እናሟላለን። ከዛ በመቀጠል ደግሞ ሪኳርመንት የሆነው የት ነው የምትፈተነው የሚል የፈተና ቦታዎችን ይጠይቃል። ሳይን ይህን የምናደርግበት ላይ ይወስዳል። በራሱ ጊዜ ኢሜል ሳይንን እናደርጋለን። ሳይን የምታደርጉበት ጊዜ እዚህ ጋር የምታስገቡበት የመጀመሪያው ኢሜል አሁን መጀመሪያ ያስገባችሁ ኢሜል አሁንም እዚህ ጋር ታስገባላችሁ። ካስገባችሁ በኋላ ወደ ኢሜል እንድትሄዱ ያደርጋል። ኢሜላችሁን ከፍታችሁ ትገቡና ኮኔክት አድርግ የሚለው ሚኒስቴር ኦፍ ኤዱኬሽን በሜሴጅ አለ። አክቲቭ ዩር አካውንት የሚል ኦፕሽን ያመጣል። አክቲቭ ዩር አካውንት የምትለው ሜሴጅ ከገባላችሁ የሚላከበት እሱን ስትነኩ ሪዳይሬክት ያደርግና ሌላ ቦታ ይወስዳችኋል። ሪዳይሬክት ያደረገውን እንደገና ሎግን ፓስወርድ ክሬት እንድታደርጉ ይጠይቃል። ሴት ዩር ፓስወርድ፣ ኒው ፓስወርድ እና ኮንፍሪም ፓስወርድ ሁለት ቦታ ይጠይቃል። ኒው ፓስወርድ እናስገባለን። ከዛ በመቀጠል ደግሞ ኮንፍሪም ፓስወርድ የሚለውን ሁለቱን ኦፕሽን እናስቀምጣለን ማለት ነው። ስለዚህ ኒው ፓስወርድ አንድ ያስገባን፣ ተጨማሪ ደግሞ በተመሳሳይ ሄዱ ተመሳሳይ የሚለው የፓስወርድ ከሰድ ደግሞ ራሱን የፓስወርድ እንደግማለን። ሁለቱም ፓስወርድ ካስገባን በኋላ አክቲቭ አካውንት እንላለን። አክቲቭ ከሆነ በኋላ ሙሉ ይመልሳል። አሁንም ፓስወርዱ ሴት የምታደርጉበት አክቲቭ አካውንቱን ራሱን ነው እንትን ያልኩት። ስለዚህ አክቲቭ ሆኗል፣ ተቀብለዋል፣ ይመልሳል ወይም ወደ ነበረበት እንዲመለስ ያደርጋል ማለት ነው። ሳይን እናደርጋለን። አሁንም እንግዲህ የመጀመሪያውን ዩዘር ኔም እና ፓስወርዱ እናስገባለን። ዩዘር ኔም መጀመሪያ ሞላችሁበትን የራሳችሁ እንዳትረሱ። ሁለቱንም ካስገባችሁ በኋላ ሎግን እናደርጋለን። የራሴን ኤግዛም መጽሐፍ ስለሚጠበቅብኝ እንትን ብያለሁ። ስለዚህ እናንተ እንዳይታያደረጉት ለግጥስ ብዬ እንደሆነ ማወቅ አለባችሁ። ግጥሰት ካለ ስለሚይዝ እዚህ ጋር እንግዲህ ሙሉ በሙሉ ፎቶችን ሆነ ፕሮፋይል ያመጣል። እዚህ ጋር ፔመንት ስታተሱን ቼክ ያደርጋል። ፔንዲንግ ላይ ነው፣ ክፍያ አልተከፈለም። ስለዚህ 750 ብር ቴሌብር ላይ ገብቼ ኤዱኬሽናል ፊ የሚል ላይ እጄ ነው የሚከፍለው ማለት ነው። እዚህ ጋር ያለችውን ሊንክ ኮፒ አድርገን እንሄዳለን። እዚህ ከስር ብቻ ነው ፐስት የምናደርገው። እችን እንግዲህ ጂብ ላይ የምትጀምራለች። እሷን ኮፒ አድርጌ ቀጥታ ወደ ቴሌብር ነው የምንሄደው ማለት ነው። ቀጥሎ ያለው እንትን ላይ ምን ያመጣል ካላችሁ እዚህ ጋር የራሱ የትምህርት ሚኒስቴር እንትን ያለበት አለ። እሱን እንመርጣለን። የኤዱኬሽናል ማለት የትምህርት ሚኒስቴር ወይም እንዳለ የትምህርት ነክ ነገሮች የሚከፈሉበት ያመጣል። እዚህ ጋር ኤዱኬሽናል አሰስመንት እንደ ኤግዛሚኔሽን ሰርቪስ የሚል አለ። ትምህርት ሚኒስቴር የራሱ አርማ ያለችበት
ስለዚህ እሱ ጋር ከደረሳችሁ በኋላ ፔይመንት ሪፈራንስን ይቀድም ኮፒ አድርገናትን ነገር እዚህ ጋር መተን ፈስት እናደርጋለን። ከዛ ኔክስት እንሄዳለን። ከዛም በኋላ እዚህ ጋር ዮሐንስ መስፍን መንገሻ ብሎ የራሴን ያመጣል። 750 ብር ትከፍላለህ ይለኛል። ከዛ ኦኬ ካልኩኝ ወዲያው ይቆርጣል ማለት ነው። ስለዚህ እዚህ ጋር አሁንም ቼክ ለማድረግ የመጣ ነው። ፔንዲንግ ቦታ የመጀመሪያው ቦታ ላይ ኮምፕሊት ካደረግን በኋላ እንመለሳለን። ማይታስ እና የመጀመሪያ ፔንዲንግ የነበረው ኮምፕሊት ይሆናል ወይም ኮምፕሊት ወይም ተከፍሏል ምናምን የሚለውን ሜሴጅ ይገባላቸዋል። ወይም ፔንዲንግ ላይ ስትሄዱ ኮምፕሊትድ ወይም ፔይድ ማለት አለበት ማለት ነው። በትክክል መክፈላችሁ የምታረጋግጡት በስቱ ስለሆነ ፔይመንት ኢሹ እሱ ጋር ፔንዲንግ ላይ ካለ አልተከፈለም ማለት ነው። ስለዚህ እሱን ፕሪንት አድርጋችሁ ይዛችሁ በቃ ወደ ታሙሉበት ስቴፕ ለመሄድ ነው። ያ ኮምፕሊት ካላለ ደግሞ የግድ ኮምፕሊት ማለት አለበት። ያለው ስቴፕ ይሄን ይመስላል። እንግዲህ እናንተ ያልገባችሁ መጠየቅ አለባችሁ እንግዲህ ካለ ያስቸገራችሁ ነገር ካለ ኮሜንት ቦታ ላይ መጠየቅ ትችላላችሁ። ተጨማሪ ደግሞ ቴሌግራም ላይ ተቀላቅላችሁ መጠየቅ የምትፈልጉበት ነገር ከፍታችሁ መጠየቅ ትችላላችሁ። እንግዲህ እኔ አሞልቼ ጨርሻለሁ ማለት ነው። አጠቃላይ አሰራሩ ይሄን ይመስላል። ሀሳብ አስተያየታችሁ ያልገባችሁ ነገር ካለ ኮንታክት ላይ ጠይቁኝ ማለት ነው። በሌላ መንገድ ደግሞ ቴሌግራም ላይ ተቀላቅላችሁ የተለያዩ ነገሮችን የምንማማርበት ላይ እንዲሁ ተቀላቀሉ።